ሰላም የመክ ሚዲያ ተከታታዮች እንደምን ሰንብታችኋል? እኔ እጅግ በጣም ደህና ነኝ። እንግዲህ ሰሞኑን በዩቲዩብ ላይ የተለያዩ ቪዲዮዎች እየተለቀቁ ይገኛል። ይህም ማለት እንግዲህ ሃው ቱ ሜክ መኒ ኦንላይን የሚሉ ቪዲዮዎች እጅግ በጣም በብዛት እየተለቀቁ ይገኛል ማለት ነው። እንግዲህ ከነዚህ መካከል ዛሬ እኔ አንድ መረጥ አድርግና አቀርብላችኋለሁ። እንግዲህ ገንዘብ ኦንላይን ሜክ ይደረጋል ወይስ አይደረግም ለሚለው ምንም ጥርጥር የለውም፣ ገንዘብ ኦንላይን ሜክ ይደረጋል። ነገር ግን አንዳንድ ቪዲዮዎች ላይ የተለያዩ አስቸጋሪ ሁኔታዎች ስለሚፈጠሩ እስኪ እንግዲህ እኔ ከሞከርኳቸው የኦንላይን ስራዎች መካከል እንግዲህ ዛሬ አንዱን በደንብ አድርጌ አብራርቼ አቀርብላችኋለሁ። እስከ ፍጻሜው ድረስ አብራችሁ ትቆዩ ዘንድ በአክብሮት እጋብዛለሁ። ቀጥታ ወደ ቪዲዮ። እንግዲህ ዛሬ የማቀርብላችሁ ሞንቴጅ ጎልድ የሚሰኝ ዌብሳይት ላይ ነው የሚሆነው። እንግዲህ እዚህ ዌብሳይት ላይ ገንዘብ እንዴት አድርጋችሁ ሜክ ማድረግ እንደምትችሉ አብረን እንመለከታለን ማለት ነው። እንግዲህ አዲስ ከሆናችሁ ሬጂስተር ናው የምትለውን አንዴ ክሊክ ስታደርጓት ልክ እንደዚህ እንደ አዲስ ኢንተርፌሱን ያመጣላችኋል። እዚህ ጋር የራሳችሁን ስልክ ቁጥር ማስገባት ትችላላችሁ። እዚህ ጋር ስማችሁን ታስገባላችሁ። እዚህ ፓስዋርዳችሁን ታስገባላችሁ። ዜን ከዛ በኋላ እዚች ጋር ኢንቫይቴሽን ኮድ አለች። ኦሬዲ ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ። እሱን ክሊክ ስታደርጉት በራሱ አውቶማቲካሊ ያስገባላችኋል። ከዛ ቬሪፊኬሽን ኮድ የምትላለች እችን ደግሞ እዚች ጋር ሴንድ የምትለዋል አንዴ ክሊክ ስታደርጉት በራሱ ጊዜ ቬሪፊኬሽን ኮዱን ያስገባላችኋል። ከዛ ሬጂስተር ናው ብላችሁ መግባት ትችላላችሁ ማለት ነው። ይህንን ፕሮሰስ ስትፈጽሙ እንደገና እንደ አዲስ ሎጊን እንድታደርጉ ፍቃድ ይሰጣችኋል ማለት ነው። ስለዚህ እኔ ግን ኦሬዲ ሬጂስተር ስላደረግኩ እዚች ጋር ሎጊን ናው የምትለዋን አንዴ ክሊክ አደርጋታለሁ። ዜን እችን ክሊክ ሳደርጋት እንደ አዲስ ሎጊን እንዳደርግ ይጠይቀኛል። ስለዚህ እዚች ጋር ሎጊን ናው የምትለዋን አንዴ ክሊክ አደርጋታለሁ። ሎጊን ሰክሰስፉል ይለኝና ይህንን ኢንተርፌስ ያመጣልኛል ማለት ነው። እንግዲህ ይሄ ኢንተርፌስ የሞንቴጅ ጎልድ ኢንተርፌስ ነው ማለት ነው። እዚህ ዌብሳይት ላይ እንግዲህ ዝቅተኛ ማስገባት የምንችለው የብር መጠን 380 ብር ሲሆን ይህም በእያንዳንዱ ቀን 171 ብር ፕሮፊት ያገኝልናል ማለት ነው። ስለዚህ ይህንን 380 ዲፖዚት አድርጋችሁ 171 ብር በየቀኑ የማግኘት 39 ቀናትን መጠበቅ ይኖርባችኋል ማለት ነው። ይሄ ማለት ክፍያው የሚከፈላችሁ 39 ቀን ከጠበቃችሁ በኋላ 6669 ብር ሆኖ ይከፈላችኋል ማለት ነው። ብዙ ጊዜ ስቴብል የሚለውን ወይም ደግሞ የመጀመሪያውን አማራጭ ስትጠቀሙ 39 ቀን መጠበቅ ስለሚኖርባችሁ ትንሽ አስኪ ሆኖ እናገኘዋለን። ነገር ግን ሁለተኛውን ቪአይፒ የሚለውን ክሊክ ብታደርጉት ልክ ስቴብል የገዛ የትኛውም ሰው ቪአይፒ ኦን ይደረግለታል። ስለዚህ እዚህ ቪአይፒ የሚለው ላይ ደግሞ በ380 በ3 ቀን ውስጥ በእያንዳንዱ ቀን 209 ብር እያገኛችሁ በ3 ቀን ውስጥ 627 ብር ማግኘት ትችላላችሁ ማለት ነው። እንግዲህ የትኛውም ሰው ስቴብልን ከገዛ በኋላ ተጨማሪ 380 ብር ኢንቨስት አድርጎ ቪአይፒ ላይ ቀጥታ ለ3 ቀን ኢንቨስት ቢያደርግ ይመረጣል ማለት ነው። አክቲቪቲም በዚሁ መሰረት አለው። ይሄ ደግሞ እንደየሁኔታው ሊቀያየር ይችላል ቀኑ። ለምሳሌ እኔ ይሄን ቪዲዮ በምሰራበት ሰዓት ላይ 450 ብር ኢንቨስት አድርጋችሁ ለ25 ቀናት ተጠብቁና በእያንዳንዱ ቀን 225 ብር እያገኛችሁ ጠቅላላ 5625 ብር ታገኛላችሁ ማለት ነው። ስለዚህ ይሄንን ዝቅ እያላችሁ ብትሄዱ የመጨረሻው እስከዚህ ድረስ ወይም ደግሞ እስከ 200 ሺህ ብር ድረስ ኢንቨስት ማድረግ ትችላላችሁ። ከ3 ሚሊዮን ብር በላይ ማግኘት ትችላላችሁ ማለት ነው በ25 ቀናት ውስጥ ማለት ነው። እንግዲህ ከነዚህ ከሶስቶቹ ስቴብል፣ ቪአይፒ እና አክቲቪቲ ከምንላቸው ከሶስቶቹ ሞር የሚመረጠው ወይም ደግሞ የሚመከረው ቪአይፒ የሚለው ነው። ይሄም ሾርት ተርም ስለሆነ ወይም ደግሞ በ3 ቀናት ውስጥ መለሳችሁ ገንዘባችሁን ማግኘት ስለምትችሉ ማለት ነው። ስለዚህ በዚህ መሰረት ስቴብል ላይም ቪአይፒ ላይም አክቲቪቲ ላይም ኢንቨስት እያደረጋችሁ ከ380 ብር ጀምሮ እስከ 300 ሺህ ብር ድረስ ኢንቨስት ማድረግ ትችላላችሁ ማለት ነው። እንግዲህ እስከ 7 ሚሊዮን ብር ድረስ በ39 ቀን ውስጥ ማግኘት ትችላላችሁ ማለት ነው። ይሄ ቀጥታ ዳይሬክትሊ ኢንቨስት በማድረግ የምታገኙበት ነው። እዚህ ጋር አንድ ልነግራችሁ የምፈልገው ምንድነው ስቴብልን በ380 ከገዛችሁ በኋላ በ3 ቀን ውስጥ ቪአይፒ ለማግኘት የግዴታ ድጋሜ 380 ብር ከፍላችሁ ቪአይፒ ላይ መግዛት ይጠበቅባችኋል ማለት ነው። ይህንን ለመግዛት ስትፈልጉ ልክ ብሩን ከከፈላችሁ በኋላ እዚች ጋር ባይ የምትለዋን አንዴ ክሊክ ታደርጉታላችሁ። ባይ የሚለውን ክሊክ ስታደርጉት ኦልሬዲ ልትገዙ
ያሰባችሁትን መጠን ያስቀምጥላችኋል። 380 ብር ነው። ዴይሊ 209 ይቆርጥላችኋል ይላል። የሚቆየው ለ3 ቀን ነው። በ3 ቀን ውስጥ የምታገኙት የብር መጠን ይሄ ይሆናል ማለት ነው። ስለዚህ ማክሲመም አንዴ ነው የምትገዙት ማለት ነው። ዜን ከዛ በኋላ ከፈለጋችሁ ጎቱ ባይ ማለት ትችላላችሁ፣ ካልፈለጋችሁ ደግሞ መመለስ ትችላላችሁ ማለት ነው። እንግዲህ ይህንን በማድረግ ለሶስቱ በተመሳሳይ ሁኔታ መግዛት ትችላላችሁ ማለት ነው። አንደኛው ገንዘብ ጀነሬት የምታደርጉበት ሚንስ ኢንቨስት በማድረግ ይሆናል። ሁለተኛው ደግሞ እዚች ጋር ብሎግ የምትላለች ብሎግ የምትለዋን አንዴ ክሊክ ስታደርጓት ደግሞ የተለየ ኢንተርፌስ ይዞላችሁ ይመጣል። ልክ እንደዚህ ማለት ነው። ይሄ ኢንተርፌስ ደግሞ እናንተ ሞንቴጅ ጎልድ ላይ ከሰራችሁ በኋላ ዊዝድሮ ስታደርጉ ዊዝድሮ ያደረጋችሁበትን ፕሩፍ አመጣችሁ እዚህ ጋር በማስቀመጥ በፐርሰንት ብር እንዲከፈላችሁ የምታደርጉበት ሂደት ነው ማለት ነው። ስለዚህ ብራችሁን እንደተቀበላችሁ እናንተ የተቀበላችሁበትን ሪሲት ወይም ደግሞ ደረሰኛችሁን አመጣችሁ እዚህ ጋር አፕሎድ ስታደርጉት ባወጣችሁት ብር መጠን በፐርሰንት ተሰልቶ እንድትከፈሉ ይደረጋል ማለት ነው። ሁለተኛው ገንዘብ ሜክ የምታደርጉበት ሂደት ይህንን ይመስላል ማለት ነው። ከዛ ሶስተኛው ደግሞ እዚች ጋር ቲም የምትለዋን አንዴ ክሊክ ስታደርጓት እዚች ጋር ኢንቫይቴሽን ሊንክ አለ ማለት ነው። ስለዚህ ኢንቫይቴሽን ሊንካችሁ ወይም ደግሞ ሊንካችሁን እዚች ጋር ኮፒ አድርጋችሁ በመውሰድ የምትፈልጉት ቦታ ላይ ፔስት እያደረጋችሁ ወይም ደግሞ ሼር እያደረጋችሁ እስከ 36% ድረስ የጥቅማቸው ተጋሪ መሆን ትችላላችሁ ማለት ነው። ስለዚህ ሶስተኛው ሜተዳችን ደግሞ ኢንቫይት በማድረግ ወይም ደግሞ ጓደኞቻችንን በመጋበዝ እንግዲህ ማግኘት ትችላላችሁ ማለት ነው። እንግዲህ ሞንቴጅ ጎልድ ላይ በእነዚህ በሶስቶቹ ገንዘብ ሜክ ማድረግ እንችላለን ማለት ነው። አንደኛው ዳይሬክትሊ ኢንቨስት በማድረግ፣ ሁለተኛው ሪሲታችንን አፕሎድ በማድረግ፣ ሶስተኛው ደግሞ ኢንቫይቴሽን በመስራት ማለት ነው። እንግዲህ እዚህ ጋር ሪቻርጅ ማድረግ ከፈለጋችሁ ወይም ደግሞ ገንዘብ ለማስገባት ስትፈልጉ እዚች ጋር ሪቻርጅ የምትለዋን አንዴ ክሊክ ታደርጓታላችሁ። ሪቻርጅ ለማድረግ ያስሄዳችኋል። ዊዝድሮ ለማድረግ እዚች ጋር ዊዝድሮ የምትለዋን አንዴ ክሊክ አድርጋችሁ መሄድ ትችላላችሁ። ዊዝድሮ ለማድረግ ጠቅማችኋል። ሰርቪስ የምትለዋ ደግሞ የተለያዩ አገልግሎቶችን ማግኘት ስትፈልጉ ለምሳሌ ያስገባችሁት ብር ወደ እናንተ አካውንት ካልገባ ሪኩዌስት ለማድረግ እንዲሁም ደግሞ ኦንላይን ሰርቪስ ለማግኘት ቴሌግራማቸውን ጆይን ለማድረግ እዚህ ጋር ስትገቡ ሙሉ አገልግሎቱን ታገኛላችሁ። ቪአይፒ የምትለዋን ክሊክ ካደረጋችሁት ደግሞ ስለ ቪአይፒያቸው ሙሉ ዲስክሪፕሽን እንድታገኙ ያግዛችኋል ማለት ነው። ለምሳሌ ቪአይፒ 0፣ ቪአይፒ 1፣ ቪአይፒ 2፣ ቪአይፒ 3 እያለ ይቀጥላል። ስለዚህ እስከ መጨረሻው ቪአይፒ ድረስ ምን ስታደርጉ ሌቭላችሁ አፕግሬድ እንደሚያደርግ ያሳያችኋል ማለት ነው። በተመሳሳይ ሁሉንም ክሊክ እያደረጋችሁ ማየት ትችላላችሁ ማለት ነው። ሰርቪስም ዊዝድሮዋልም ሪቻርጅ የሚለውንም ማለት ነው። ይሄው ሰርቪስ ላይ ይህንን ታገኛላችሁ። የኢንተርኔት ሰርቪስ፣ ቴሌግራም ጆይን ለማድረግ እንዲሁም ደግሞ ሪኩዌስት ለመላክ የምትችሉበት ቦታ ነው ማለት ነው። ስለዚህ እነዚህን በሙሉ በማድረግ መስራት ትችላላችሁ ማለት ነው። ይሄ ሞንቴጅ ጎልድ ላይ ገንዘብ ሜክ የምታደርጉበት ነው። ከዛ መጨረሻ ላይ እዚህ ጋር ማይ የምትላለች የራሳችሁን ፕሮፋይል የምታገኙበት ነው። ማይ የምትለውን አንዴ ክሊክ ስታደርጉት እዚህ ጋር እናንተ እስካሁን ኢንቨስት ያደረጋችሁትን የብር መጠን ያሳያችኋል። እኔ 760 ብር ኢንቨስት አድርጌበታለሁ። ዜን ያገኛችሁትን ገንዘብ ደግሞ እዚህ ጋር ማግኘት ትችላላችሁ ወይም ደግሞ መመልከት ትችላላችሁ። ስለዚህ ይሄንን ዊዝድሮ ማድረግ ትችላላችሁ ማለት ነው። ለምሳሌ እዚህ ጋር ሪቻርጅ የሚለውን አንዴ ክሊክ ብታደርጉት የራሳችሁን ሪቻርጅ ሪከርድ ያሳያችኋል ማለት ነው። እያንዳንዱ በሙሉ እዚህ ጋር ያሉት የምትፈልጉትን ኢንፎርሜሽን ለማግኘት የሚጠቅሟችሁ ናቸው ማለት ነው። ክሊክ ስታደርጉት ደግሞ እስካሁን ድረስ በትዕዛዝ ላይ ያሉትን በሙሉ ያሳያችኋል። ለምሳሌ ይሄ የመጀመሪያ ኦርደር ነው። ይሄ ደግሞ ሁለተኛ ኦርደር እኔ 2 ጊዜ ስለሆነ እየሰራው ያለሁት ማለት ነው። እሱን ያሳያችኋል። እንዲሁም ደግሞ ቪአይፒ ብትገቡ ስለ ቪአይፒ ዲስክሪፕሽን፣ ባላንስ ብትገቡ ስለ እናንተ ባላንስ፣ አባውስ ብትገቡ ስለ ሞንቴጅ ጎልድ ዲስክሪፕሽን ያሳያችኋል። ሄልፕ ሰንተር ላይ ብትገቡ እርዳታ ማግኘት ከፈለጋችሁ ኢንፎርሜሽን፣ ፓስዋርዶቹ በሙሉ እዚህ ጋር ያሉት ኢንፎርሜሽኖች በበቂ ሁኔታ ያስረዷችኋል ማለት ነው። ስለዚህ እነዚህን በመጠቀም ሞንቴጅ ጎልድ ላይ ቢዝነስ ሜክ ማድረግ ትችላላችሁ ማለት ነው። እንግዲህ አንድ ልነግራችሁ የምፈልገው ነገር ምንድነው? ኦንላይን ላይ ገንዘብ በምትሰሩበት ጊዜ ብዙ ጊዜ ፈርስት የመጣ ሰው ፈርስት ነው ሰርቭድ የሚደረገው። ስለዚህ ቀድሞ በድፍረት የገባ ሰው ቀድሞ ተጠቃሚ ይሆናል። የመጨረሻዎቹ አብዛኛውን ጊዜ የሚጎዱ ነው የሚሆኑት ማለት ነው። ምክንያቱም ሊዘጋ ስለሚችሉ ይሄን የራሳችሁን በራሳችሁ ሰርች አድርጋችሁ የራሳችሁን ሪስክ ወስዳችሁ ነው የምትሰሩት ማለት ነው። ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። ከዛ ጋር ሄዳችሁ ጆይን ማድረግ ትችላላችሁ። አሁን እንዴት አድርገን ዊዝድሮ ማድረግ እንደምንችል እንመለከትና እዚህ ጋር እናጠናቀቃለን ማለት ነው። ለዚህ ደግሞ እዚህ ጋር መጣና ዊዝድሮዋል የምትለዋን አንዴ ክሊክ አደርጋታለሁ። ስለዚህ ዊዝድሮ የሚለው ከመጣላችሁ በኋላ እዚህ ጋር ብሩን ታስገባላችሁ። እዚህ ጋር ፓስዋርዳችሁ ወይም ደግሞ ትሬድ ፓስዋርዳችሁን ታስገባላችሁ። እዚህ ጋር አካውንታችሁን ታስገባላችሁ። ዜን ከዛ በኋላ ኢቲቪ የምትለዋን ትመርጣላችሁ ማለት ነው በብር እንዲከፈል። ከዛ በኋላ ሪኩዌስት ዊዝድሮዋል የምትለዋን አንዴ ክሊክ ታደርጉታላችሁ ማለት ነው።
ስለዚህ አፕሊኬሽን ፎር ዊዝድሮዋል ሰክሰስፉል ይላል ማለት ነው። ስለዚህ ኦልሬዲ አሁን ሰክሰስፉል ዊዝድሮ አድርጌያለሁ ማለት ነው። ከዚህ በኋላ ቀጥታ 627 ብሩ ወደ እኔ አካውንት ይገባል ማለት ነው። ስለዚህ በዚህ መሰረት ዊዝድሮ ማድረግ ትችላላችሁ ማለት ነው። እንግዲህ ሞንቴጅ ጎልዳችሁ የሚሰራበት ሂደት ይህንን ይመስላል ማለት ነው። ከፈለጋችሁ መጠቀም ትችላላችሁ፣ ሪስኩን በራሳችሁ ወስዳችሁ፣ ካልፈለጋችሁ ደግሞ መተው ትችላላችሁ ማለት ነው። ምናልባት ይህ ቪዲዮ ከተመቻችሁና ከጠቀማችሁ ደግሞ ቀጣይ አንድ ደግሞ የምሰራበት በዩኤስዲቲ የሚሰራ አንድ ደግሞ እንዲሁ ዌብሳይት ወይም ደግሞ ፕላትፎርም አለ። ስለዚህ ይሄ የሚጠቅማችሁ ከሆነ ቀጣይ ደግሞ በዩኤስዲቲ የሚሰራ አንድ ፕላትፎርም ማሳያችሁ ይሆናል። በቀጣይ ቪዲዮ ዳግም እስከምንገናኝ ድረስ ቸር ሰንብቱ እያልኩ ይህንን ቪዲዮ እስካሁን ያያችሁት ከሆነ ሰብስክራይብ፣ ላይክ ኤንድ ሼር በማድረግ እኔንም ታበረቱኝ እናንተም ትጠቀሙበት ዘንድ በአክብሮት ጠይቃለሁ። ሰናይ ጊዜ። ቸር ሰንብቱ።